ሰላምና ጸጋ ለእናንተ ጸጋና ሰላም ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ ይሁንላችሁ። ለሕይወቶ በጣም አስፈላጊ ጊዜ ደርሷል። ይህም የጌታችንና የመድኃኒታችን ኢየሱስ ክርስቶስ ጸጋ መልእክትን ለመስማት ጊዜ ነው። ዛሬ ከእርሶ ጋር ስለ ታላቅ፣ ስለ አስደናቂ፣ ስለ ልዩ ተአምራት መናገር እፈልጋለሁ። ይህም ሞትን አቋርጦ ሕይወትን ወደ ኋላ ያመጣ ነበር። እኔ የኢቫንጀሊካል ክርስቶስ ቪቫ ቤተ ክርስቲያን ሐዋርያ ሚጌል አንጀሎ ነኝ። ከእርሶ ጋር በጌታ ስም በጌታ የክርስቲያን ድጋፍ እዚህ መኖር ደስታና ክብር ነው። ለአንደኛውና ለኃያሉ አምላክ ለጌታ ኢየሱስ ክርስቶስ ምስጋና ምክንያት እንድንሆን ነው። የትክክለኛውን ቃል አንደኛውን ቃል ቅዱሳን መጽሐፍትን ልንገልጽለው እፈልጋለሁ። ይህ ትክክለኛ ነው። ክርስቲያንነት ትክክለኛው ሃይማኖት ብቻ ነው። ሌሎቹ ሁሉ ሃይማኖቶች በሰው ወይም በነፍሳችን ታላት ተፈጥረዋል። እንደ ተአምራት እናገራለን። ምናልባት ዛሬ የሚያስፈልገ ሁሉ ይህ ሊሆን ይችላል። ምናልባት ሕይወት እንደ ጨለማ ቱናል ውስጥ እንደምትገኝ ሊሆን ይችላል። ወዴት እንደምትሄድ አታውቅም። በሕይወትም ምን እንደሚደርስ አታውቅም። በመታመን ማይቻል ነገር ላይ ትኖራለህ። ደህንነት ሳይኖርህ፣ መንፈሳዊ መዋቅር ሳይኖርህ። ስለዚህ እንደዚህ ነው። ዛሬ በዚህ ጊዜ በየሉቃስ ወንጌል መጽሐፍ ውስጥ የተጻፈውን አንድ ክፍል ልናገርህ እፈልጋለሁ። በሰባተኛው ምዕራፍ የተቀመጠውን ቃል እንዲህ ይላል። በሚቀጥለው ቀን ኢየሱስ ወደ ናይን የተባለች ከተማ እየሄደ ነበር። ደቀ መዛሙርቱም ከእርሱ ጋር ነበሩ። ብዙ ሕዝብም ከእርሱ ጋር ነበሩ። እሱ ወደ ናይን ከተማ በሚገባበት ወቅት እነሆ የአንዲት መበለት አንድ ልጇን የሚያስከብሩ ሰዎች ይወጡ ነበር። ከከተማይቱም ብዙ ሕዝብ ከእርሷ ጋር ነበሩ። ጌታ እሷን ባየች ጊዜ ራሷን አዘነላትና አትንቺ አለት። ቀርቦ የሚያስከብሩበትን ታማኝ ነገር ነካ። የሚያስከብሩትም ቆመው እሹም አለ። ጎልማሳው እኔ እልሃለሁ ተነሳ። የሞተው ሰው ተቀመጠና መናገር ጀመረ። ኢየሱስም ልጁን ለእናቱ መልሶ ሰጠቻት። ሁሉም በፍርሃት ተሞልተው እግዚአብሔርን ያከብሩ ነበር። እንዲህም አሉ፣ ታላቅ ነቢይ በመካከላችን ቆመዋል። እግዚአብሔርም ሕዝቡን ጎበኘ። ስለ እርሱ ይህ ዜና በይሁዳ ሁሉና በዙሪያዋ አካባቢ ተሰራጨች። ተአምራት የተአምራት ቃልን ወዳለሁ፣ ምክንያቱም እኔ የተአምራት ፍሬ ነኝ። እዚህ ብዙ ጊዜ አስተላለፍየል ነበር። ከመጀመሪያ ጊዜ ከእኛ ጋር የምትገኙ ሰዎችም ይህን ይስሙ። ዛሬ በቲቪ ስቱዲዮ ውስጥ ከአንተ ጋር በጌታችን ኢየሱስ ክርስቶስ ስም መናገር እንደምችል የቤተ ክርስቲያን ድጋፍ እንዳለኝ፣ ምክንያቱ በእውነት ተአምራት ምን እንደሆነ ተሞክሮ ስለማወቅ ነው። በአንጎላ የጦር አገልግሎት ሲደረግ ከተከሰተው አደጋ በኋላ አደጋው በርካታ ቁስሎች ተሰብሮኝ በርካታ ቦታዎች ተጎድቼ በ2 ዓመት ያህል በሆስፒታል ቆይቼ 20 ጥገማዎች ተደርገውብኝ ነክሮሲስ ጋንግሬና ተደረገ እና በሲቲያ የአስቸኳይ እንክብካቤ ክፍል ውስጥ ተአምራት ተከሰተ። እግዚአብሔር ሕይወቴን አዲስ አደረገው። ስለዚህ በተሞክሮና በማወቅ እናገራለሁ። እኔ እናገራለሁ ምክንያቱም በሕያው እግዚአብሔር እምናለሁ። እርሱ የሁሉ ጌታ ነው፣ እውነተኛ ነው፣ እውነት ነው። የሚያስተምረኝ ወደ እርሱ ብቻ እንድታይ ነው። ምክንያቱም ረዳት ከእርሱ ይመጣ። እንግዲህ ይህ ክፍል እጅግ በጣም ወሳኝ እና አስፈላጊ የሆነ ክፍል ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ስላደረገው ነገር በዝርዝር የሚናገር በመሆኑ ናይን ወደምትባል አንዲት የታወቀች ከተማ ሲሄድ ከብዙ ቁጥር ካላቸው ደቀ መዛሙርቱና እጅግ በጣም ከበዙ ሕዝብ ጋር አብሮ ነበር። እንግዲህ ይህንን ታላቅ መንፈሳዊ አውራጃ በደንብ ተመልከቱ። እውነተኛው ሕይወትና ዘላለማዊ ተስፋ ወደ ሰው ልጆች ዘንድ በማይሰበርና በማይናወጥ ሁኔታ እንዲሁም በሰው አእምሮ በፍጹም ሊቀየር በማይችል ሁኔታ በቅርብ ሲመጣ ሁኔታው በፍጹም አይቀየርበት ደረጃ ላይ ነው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱና ከብዙ ሕዝብ ጋር ወደዚያች ናይን ወደምትባለው ከተማ በደረሰ ጊዜ ምን አይነት አስደናቂ ነገር እንደገጠመውና ምን እንዳገኘ እስቲ እንመልከት። ሌላ የተሰበሰበ ሰው ቡድን ነኝ። በዚያ የነበረው ኢየሱስ ነበር። የመዳኑ ደስታ፣ የዘላለም ሕይወት፣ በእኛ መካከል የሚኖረው ሕያው አምላክ በጸጋና በጥበብ የተሞላ ከተከታዮቹ ጋር። ነገር ግን በናይን ከተማ መግቢያ ላይ ሌላ የተሰበሰበ ሰው ቡድን ነበር።
በፍጹም ተቃራኒው። የአንድ እናት በሞት የተሞላ ቀብር ስርዓት ነበር። እሷም ባሏን አጥፋታ ብዙ ተከሳ ነበር። ልጇን ብቻዋን ልጅ ለመቀበር ተወስዳ ነበር። ብዙ ህዝብ ይለምዳል። ከአንደኛው በኩል የህይወት ብዙ ህዝብ፣ ከሌላው በኩል ደግሞ የልቅሶ ዙምታና ህመም ብዙ ህዝብ ነበር። የሁለት ዓለማት ትልቅ ልዩነት ነበር። ከኢየሱስ ጋር ያሉት ህዝብ በህይወት ተሞልቶ ነበር፣ በብርሃን የተሞላ። ከሌላው በኩል ደግሞ ከኢየሱስ የተለየ ህዝብ ነበር፣ በሞት በችግር በጭንቀትና በፍርሃት የተሰየመ። ከዚያም በሉቃስ 7:13 በሚል ቦታ ጌታው እሷን አይቶ ራሷን አዘነላት ተብሏል። እና እንዲህ አላት፣ አትለቅሺ። ኢየሱስ በሁለቱ ብዙ ህዝቦች መካከል የህይወት ብዙ ህዝብና የሞት ብዙ ህዝብ መካከል አየ ተብሏል። እኔ የተማርኩት ነገር አንዱ የጌታ አምላክ ብቸኛው አምላክ ጌታ ኢየሱስ ክርስቶስ የሰዎችን ህመም አይታገሱም ነው። እሱ ቆማ ሁሉንም አቆመ። የመናብሪቱን እናት በህመም ተሰቅቆ ሲያየው ከውስጡ የሚወጣ ርኅራኄ የተነሳበት። ኢየሱስ የዚያችን ሴት ህመም ሰማ እና እንዲህ አላት፣ ሴት ሆይ አትለቅሺ። ምናልባት አንተ ትላለህ ነገሩ በጣም የተወሰነ ነገር ነው አፖስቶል፣ ሁሉም የሚቀባ ሰው ሲለቅስ አንድ ሰው ይመጣና ይላታል አትለቅሺ። ነገሩ ግን ከቃላት በላይ ነበር። ይህ ከሰማይ ለዚያች ሴት የተሰጠ ትእዛዝ ነበር። ይህ ማንም አምላክ ብቻ ሊያደርገው የሚችለው ነገር መጀመሪያ ነበር። ይህን የህይወት ተአምራት ይባላል። የህይወት ተአምራት አይተህ አፖስቶል ቅዱስ ጳውሎስ ይህን እንደሚያስተምር በኤፌሶን 2:1 እንዲህ አለ። የኤፌሶን ደብዳቤ ናት፣ ኢፒስቶላ ናት። ኢፒስቶላ የአፖስቶላት የተጻፈባቸው ደብዳቤዎች ነበሩ። እንግዲህ እኛ በኤፌሶን 2 እንዲህ አለ፣ እናንተ በኃጢአትና በበደል ሞታችሁ ሳላችሁ እርሱ ህይወት ሰጣችሁ። ይህን አንደበት ይወዳለሁ፣ ምክንያቱም ጳውሎስ ከዚህ ተአምራት በፊት በእኛ ላይ ሲያደርግ ሰው በዚህ ምንም አካል አይኖረውም አለ። ምክንያቱም መጽሐፍ ቅዱስ እንዲህ ይላል፣ እናንተ ሞታችሁ ሳላችሁ እርሱ ህይወት ሰጣችሁ። እርሱ ህይወት ሰጣችሁ። እርሱ ህይወት ሰጣችሁ። ይህ ለእኔ በጣም በርቷል፣ ምክንያቱም ከሞት በጣም ቅርብ እንዴት እንደነበሩ የሞትንና የህይወትን ሽታ ምን እንደሆነ አውቃለሁ። እግዚአብሔር በእኔ ላይ ያደረገውን በአንተም ላይ ማድረግ ይችላል። እንግዲህ ኢየሱስ አለ፣ እናንተ በአየር ስልጣናት አለቃ መሰረት ተመራችሁ ትመላለሳላችሁ። እናንተ እንደ ሌሎች የቁጣ ልጆች ነበራችሁ። እናንተ ለስልጣናት አለቃ ተገዝታችሁ ነበር። ይህ የኛ ህይወት ነበር። ኢየሱስን የማያውቅ ሰው ለጠላት ተገዤ ይሆናል፣ ጠላትም ያስገድደዋል። ይህ ነበረኛ ህይወት። ለአየር ስልጣናት አለቃ እንደ ባሪያ ነበርን። እኛም እንደ ሌሎች የቁጣ ልጆች ነበረን። ነገር ግን እርሱ ህይወት ሰጠን። ይህ ቃል ለእኔ በጣም አስፈላጊ ነው። ቢያንስ ለእኔ እጅግ ኃይለኛ ነው። ምክንያቱም ሌላውን ወገን ምን እንደሆነ ያውቃለሁ። የአስቸጋሪነትን ህይወት፣ ማይታመን ነገርን፣ አንድ ጊዜ ራስን አይሆንም ብለማሰብ ምን እንደሆነ አውቃለሁ። ዶክተሩ አይችሉም አለ። አንድ ሰው ጉግልን አየነ፣ ዶክተሩ ጉግል ይህን ያስተምራል ያንን ይላል። እንግዲህ ምናልባት አንተ የምትኖረውን ድራማ ተመልከት። ይህች እናት መበለት የተሞተች ስትሆን የታከበች የነበረችውን ድራማ ተመልከት። ትነቃና ትለቅሳለች። ምናልባት እንደዚህ ያለ አዳዲስ ምክንያቶች አሉ። ይህች ሴት የምትኖረውን እንደ እርሷ አንተም ህይወትንን በልቅሶ ታሳልፈሃል። የኔ ሳይካናሊስት ባልደረቦቼ አንዳንድ ጊዜ ልቅሶ መልካም ነው ይላሉ፣ ምክንያቱም ነፍሱን ይታጠባታል። ነገር ግን ልቅሶ አንድ ሌሊት ይቆያል፣ ደስታ ግን ጠዋት መምጣት አለበት። ይህ ሴት ምን ትጠብቃለች? ምንም፣ በፍጹም ምንም። እሷ በዚያ ቦታ ቆሞ ልቅሷን መጀመር ትጀምራለች። የማይተካ ጉዳት እንዳጋጠማት መረዳት ትጀምራለች። እንደ እናት አይደለችም እንደሆነ ትገነዘባለች። አሁን እሷ በእውነት የልጅ ድሃ ነበረች፣ ይቅርታ ቃሉን። ነገር ግን ኢየሱስ አለችው አትለቅሺ። እሱ ሲል አትለቅሺ ሲል መፍትሄው አለው ማለት ነው። ሰማይ አንድ ኃይለኛ ነገር እንዲሆን ያዘዘ ስለሆነ ይህ እምነት ተብሎ ይጠራ። እዚያም ኢየሱስ በቃሉ ወደ ቃሉ ይደርሳል፣ ወደ ወጣቱ ይመለከታልና ይላል፣
ወጣት ሆይ ተነሳ። ኢየሱስ ይህን በብዙ ጊዜዎች ያደረገ መሆኑን ታውቃላችሁ። ላዛሮስ 4 ቀን ከሞተ በኋላ አስቀድሞ መሸተት በጀመረ ጊዜ እሱ አለ ድንጋዩን አውጡ እና አለ ላዛሮስ ወደ ውጭ ውጣ እና እሱ ተነሳ። ኢየሱስ አለ ወጣት ሆይ ተነሳ። ኢየሱስ ተነሳ ይላል እና ይህ በትክክል እግዚአብሔር እንዲደርጎ የሚፈልገው ነገር ነው። በሱ ትእዛዝ በኢየሱስ ስም ዛሬ ይላለው ከዚህ የእርካታ ስቃይ፣ ከዚህ ጭንቀት፣ ከዚህ ፍርሃት፣ ከዚህ አርክትና አሳሳብ፣ ከዚህ የራስ ውስጥ የማይተመንነት ተነሳ። ሕይወትን በሐሳብ ለመቀጠል የምትወስዳቸውን የመድኃኒት ብዛት ይህ ነው። ድጋሚ ይቅርታ፣ ለዚህ የትምህርት ቃላት መጠቀም ይቅርታ። ተነሳ። እግዚአብሔር በአንድ አልጋ ላይ ተያይዞ እንድትኖር አይፈልግም። በሆስፒታል ውስጥ ተያይዞ እንድትኖር አይፈልግም። በእስር ቤት ውስጥ ተያይዞ እንድትኖር አይፈልግም። በተንካራና ከባድ መድኃኒቶች ላይ ተያይዞ እንድትኖር አይፈልግም። በአንደኛ በጎ ቢሆንም ከሌላ በኩል የሚያጠፉ መድኃኒቶች እሱ አንተን በክጀት ተያይዞ በድብረት መንፈስ ተያይዞ ደስታ ሳይኖርህ እንድትኖር አይፈልግ። እሱ አለ ከረሳ። ምናልባት አንተ ትላለህ ነገር ግን አፖስቶል ሆይ እኔ መበለቲት ነኝ፣ ባሌን አጥፍቻለሁ፣ በባሌ ላይ በጣም የተዋደድኩ ነበር፣ አሁን አልኖረኝም። ነገር ግን ኢየሱስ እዚህ ይላል ተነሳ። እንግዲህ አንተ ትላለህ አንድ ልጄን አጥፍቻለሁ፣ የቤተሰብ አንዱን አጥፍቻለሁ፣ ስራዬን አጥፍቻለሁ፣ ሙያዬን አጥፍቻለሁ። አፖስቶል ሆይ አንተ አታውቅም፣ 27 ዓመት ከግማሽ ዓመት በላይ እንደ የትልቅ ኩባንያ ዋና ስራ አስኪያጅ ስራ ላይ ነበርኩ፣ በቀላሉም አሉኝ፣ ተጨማሪ የለም። ምናልባት አንተ ተመን ያደረገክ ነበር፣ ነገር ግን እነዚያ አልተፈጸሙም። ምናልባት አንተ አስደናቂ ህልሞች አሉ። ምናልባት በሰዎች ማመን ማወቅ ተማርክ። ሰዎቹም በማመን ጊዜ በእግዚአብሔር አታምንም። እርግጠኛ ነኝ በእኛ ሁሉ መካከል የአንድ አይነት የመታመን መንፈስ አለ። ግን እውነተኛው እምነት በሰው ላይ ሊሆን አይችልም፣ በእግዚአብሔር ላይ መሆን አለበት። ምናልባት በህይወት ውስጥ አስቸጋሪ ወደቅ፣ ምናልባት አስቸጋሪ ተወለክ። በዚህ ጧት ተደናቀፈ ቆሞና። ምናልባት በህይወት ብዙ ገንዘብ አግኝተህ ነበር፣ ዛሬ ግን ከማንኛውም ሰው ፍቅር የለህም። ልጆችህ ከአንተ ጋር አይገሉ። ምናልባት ብዙ ቤተሰብ ቢኖርህም አንተ ብቻ ነህ፣ ወይም በፊት የነበረው ተቃራኒ ነው። እኔ ምን እንደ ኢየሱስ ተናገረው ተነሳ እና ያ ሞተው ልጅ ተነስቶ መናገር ጀመረ ተባለ። ከዚያ የማይቻል ነገር ውስጥ ህይወትን አዲስ አደረገና አስችሏል። ያን ማድረግ የሚችል ኢየሱስ ብቻ ነው። ቡዳ አይችልም። በዚህ ምድር ላይ ሌላ አምላክ ሞተውን ማስነሳት አይችልም። እሱ መናገር ጀመረ። ኢየሱስ ምን አደረገ? ለእናቱ መልሶ ሰጠው። የተወሰደውን ሞት ያደረሰውን ወደ ልጁ የደረሰውን ሞት ኢየሱስ በህይወት መልሶ ሰጣ። ኢየሱስ ልጁን ከሞት አስነሳው፣ ለእናቱም መልሶ ሰጠው። ኢየሱስ አለ ተነሳ፣ እሱም ተነሳ። ይህ ሁሉ አሌሉያ አቤቱ በዚህ የቴሌቪዥን ፕሮግራም ዛሬ እውነት ሆኖ እየተፈጸመ ነው። እሱ የተወሰደበትን ነገር እንደገና እየመለሰለት። ምናልባት ከሳይፓን የተወሰደበትን ጤና፣ ገንዘብ፣ ቤተሰብ፣ ህልም ከዚህ በላይ እንዲመልስልህ ይችላል። ኢየሱስ ይመለሳል። እንዲሁም አንካት የተወሰደውን ነገር በእጥፍ ይመልሳል። እንግዲያን ጠቢበኛ ሆይ የዚህ የዛሬ ትምህርት ተግባራዊ ፍላጎት ምንድን ነው? ምናልባት ብዙዎች የራሳቸውን ናይም የህመም ናይም እየተኖሩ ሊሆን ይችላል። ምናልባት እንደዚያች እናት ከከተማው እየወጣህ ሊሆን ይችላል። ምናልባት ከሪዮ ዴ ጃኔሮ ከተማው እየወጣህ ሊሆን ይችላል። ምናልባት ከአንድ ህልም እየወጣህ ሊሆን ይችላል። ምናልባት ከአንድ ሙሽራ ጋብቻ እየወጣህ ሊሆን ይችላል። ምናልባት ከውስብስብ መንፈሳዊ ህይወት እየወጣህ ሊሆን ይችላል። ምናልባት የማይታገስ ህመም ታግሰህ የተሸከመህ ሊሆን ይችላል። ምናልባት እጅግ የሚያሳዝን አንድ ጉዳይ ተደርሶብህ፣ ምናልባት ላንተ የቀረው ነገር የመቃብር ዝምታ ብቻ ነበር። ዛሬ አንድ ምርጫ አለ። በህመምና በመከራ መካከል ውስጥ አንዳንዴ ይህ ምርጫ አስቸጋሪ ነው። ነገር ግን ዕብራውያን 11:27 አንድ ኃይለኛ መሰረት አስተማረን። ይሄ የሚል ነው እንሂድ። ዕብራውያን 11:27 እሱ ይላል በእምነት ግን እሷ ግብፅን ትታች አልፈራችም፣ የንጉሥን ቁጣ አላየችም፣ ከማይታየው እንደሚያየ ግን ጸንታ ቆማች።
ሙሴ ይህን መሰረት አስተማረን። ባለፈው እሁድ ስለዚህ ተናገረን። እውነተኛው እምነት ያልታየውን ይከላከላል፣ በማይቻለው ያምናል፣ በችግርና በጠላት ፊት ጸንቶ ይቆማል። ኢየሱስ ዛሬ ወደ ሕይወት እየገባ ነው። እሱ መከራን አየ። እሱ የልብህን ህመም ሰማ። አሁንም ቢሆን ለአንተ እየሰራ ነው። ዛሬ ምናልባት አንተ እንዲህ ትላለህ፣ አምላኬ ሆይ በዚህ አስቸጋሪ ሰዓት ወዴት ነህ? እሱም እንዲህ ይላል፣ ከእንግዲህ አትነቀሳቀስ። በአጠቃላይ ብቻ አይደለህም። ስንት ጊዜ የነቅስክ እንኳ አይገደብህም። ኢየሱስ አለ ተነሳ። ይህ የእግዚአብሔር ትእዛዝ ነው ለሕይወትህ። ይህን ታመናለህ? አሁን እምነትን አምሳ። ኢየሱስን ወደ ታሪክ እንዲገባ ጋብዝ። እንደሱ በናይን ወደ ውስጥ ገብቶ በህመምና በከዋክብ የተሞላች እናት ሕይወት ውስጥ ገብቶ ልጁን እንዳስቀድሞ አስነሳት። እንዲሁም እሱ እስከ ዛሬ ድረስ የጠፋውን ያስነሳል። ሕይወት ሞትን ታሸናለች። አዲስ ታሪክ ላንተ። ታሪኩ የኢየሱስና የመዳኑ ነው። አፖስቶል ምን ማድረግ አለብኝ? እፈልጋለሁ ከዚህ ጥልቅ ጉድጓድ ውስጥ ማውጣት አለብኝ። ከዚህ ቁስልና ከዚህ ግራ ማውጣት አለብኝ። ለመተኛት መድኃኒት ማቆም አለብኝ። ሕይወት መኖር አለብኝ። መኖር እፈልጋለሁ። አፖስቶል ሕይወት በክርስቶስ ኢየሱስ ብቻ ነው የሚገኝ። ኢየሱስ አለ ያለኔ ምንም ማድረግ አትችሉም። እንግዲያስ በደብዳቤ በቡዚዎች በታሮት በካርቶማንት በቺሮማንት ትዕግስትን አትከርም የበለ ፓስ የተቀበለ ወደ ዴክዳ ባራ የሄደ ለማታውቀው ነገር ራስን የከረበ ነገር ግን ያሚያጠፋ ነበር። ዛሬ ይህም መግለጫ ማድረግ አለበት። በል ጌታ ኢየሱስ ክርስቶስ እኔ እቀበልሃለሁ እና እንደ ጌታዬና መዳኜ እመሰክርልሃለሁ። እኔ ምናለው አንተ ተኖኸህ እንደነበረህ ሞተህ ተነስተህ እኔም በአንተ ውሳኔና በጌታነትህ የተዳንሁ መሆኔን ምናለው። መዳን ደርሷል። ምክንያቱም መጽሐፍ ቅዱስ እንዲህ ብሏል፣ በአፍ ብትመሰክር በልብህም ኢየሱስ ክርስቶስ ጌታ እንደሆነና ከሙታን እንደተነሳ ብታምን ትድናለህ። ቃሉ ቅርብ ነው። እዚህ ነው የቃላት ቃል። እዚህ ያሉት የቅዱሳን መጽሐፍት ሕይወትን የሚለውጡ ሕይወትን የሚያደጉ ሰውን ከናይም ከህመም ከአልቅም ከመጧት ወደ እውነተኛ ሕይወት የሚያወጡ ናቸው። እግዚአብሔር ወደ ሕይወቱ ደርሷል። አንተ ከናይም ወጥተህ መንግሥተ እግዚአብሔርን በኢየሱስ ስም ለማኖር ጀመር። አፖስቶል አሁን ምን ማድረግ አለብኝ? እሺ እኔ ለእርሲዮ ማስታወቂያ አለኝ። እኔ የታላቅ አገልግሎት አማካሪ ነኝ። ይህም የእግዚአብሔር ጸጋ መጽሐፍ አገልግሎት ነው። እሱም እንደ ንግድ የሚያደርግ ወይም ከእግዚአብሔር ሕዝብ ጋር ንግድ የሚያደርግ አይደለም። ይህ አገልግሎት በጌታ በራሱ በአፖስቶላዊነት ተነስቷል። እኔ ለብራዚል የተቀደሱት የመጀመሪያው አፖስቶል ነኝ። እኔ በሱ ስም እዚህ ነኝ ለእርሱ ለማለት ወደ ክርስቶስ ይኖራል ቤተ ክርስቲያን ኑ። ከናይም ከመከራ ወውጡ ወደ ክርስቶስ ይኖራል ቤተ ክርስቲያን ኑ። አንተ አሁን ተነስተህ አንተ አሁን ልክ ማለት አሁን እግዚአብሔር መንገድ አኖረልህ መሆኑን ተገንዝበዋል። እሱ የሚናገረው ቃል ከኛ ቃላት ይበልጣል፣ ይወደ ይልቅ እንደሆነ ተገንዝበሃል። እግዚአብሔር ቃል ባዶ አልተመለሰም። ዘር በልብህ ተዘርቷል መሆኑን ተገንዝበሃል። እሱ አሁን በመብካት ላይ ናትና አስደናቂ ፍሬዎችን ታፈራለች። ይህ መልእክት በመንግስት መስሪያ ቤቶች ውስጥ በከፍተኛ ኃላፊነት ላይ ለሚሰሩ ሰዎች፣ በትላልቅ ዓለም አቀፍ ኩባንያዎች ውስጥ ለሚሰሩ ሰራተኞች፣ በስፖርትና በሙዚቃ ጥበብ ዘርፍ ውስጥ ለሚገኙ ታዋቂ ግለሰቦች እንዲሁም በፋንክና በሳምባ ሙዚቃ ስራዎች ላይ ለቆዩ ወይም አሁንም እየሰሩ ላሉ ሰዎች በሙሉ የተዘጋጀ ነው። እነዚህም ሰዎች በልባቸው ውስጥ ጥልቅ የሆነ ባዶነት እንደሚሰማቸውና በእርግጥም አሁን ኢየሱስ ክርስቶስን በሕይወቴ እፈልጋለሁ ብለው ለሚናገሩ ሁሉ የቀረበ ጥሪ ነው። እሱ አድንካል። ከዓለም መሰረት በፊት አንተ ተመረጠሃል፣ በፍቅር ተወሰነ ብሎ አስቀድሞ ወሰነ። ምናልባት ሕይወትን ሕይወት አትያበቃም ብለህ ብቻ በማሰብ አውጥተሃል። እንደዚህ አይደለም። ብዙ ሰዎች እንደማይሞቱ እንደሚኖሩ ይኖራሉ። ሌሎች ደግሞ ሕይወት ሳይኖራቸው ይሞታሉ። ነገር ግን ሕይወት ደርሷል። ተነስ፣ ቁም፣ ከኢየሱስ ክርስቶስ ጋር ብራ። አሜን። ስለሰጠህን ክብር በጣም አመሰግናለሁ። እኔም እንደ አማካሪህ ልሆን የፈቀደኝ ስለሆነ አመሰግናለሁ።
ከሩቅ ቦታ ብቻ የሚመለከቱ ከካቴድራላችን በሩቅ ያሉ ሁሉ በጣም አመሰግናለሁ። ፍቅሬ፣ ጸሎቴ የጌታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅርና የመንፈስ ቅዱስ ለሕይወትህ የሚሰቅ ጣፋጭ ማጽናናት እኔ ላንተ ጠብቃለሁ። በእውነትም ኢየሱስ ላንተ እየጠበቀ ነው። ጸጋና ሰላም በጌታ ስም ይሁን።